በዓሉ ግርማ ማን ነው? አንድ ጸሐፊ ምን ያህል ኃይለኛ ሊሆን ይችላል? ቃል ሰይፍ ሊሆን ይችላል? መጽሐፍ መንግስትን ሊያስፈራ ይችላል? እና አንድ ራስ የጻፈው እውነት ለእርሱ ህይወት ዋጋ ሊያስከፍለው ይችላል? እነዚህ ጥያቄዎች የአንድ ሰው ስም ስንሰማ በአእምሯችን ውስጥ ይመጣሉ። በዓሉ ግርማ። በዓሉ ግርማ ብቻ ደራሲ አልነበረም። ጋዜጠኛ ነበር፣ አርታኢ ነበር፣ የመንግስት ሚዲያ ባለስልጣን ሆኖ ሰርቷል። ከሁሉም በላይ ግን በስነ ጽሑፍ ውስጥ የሚያየው ማህበረሰብ በጥንቃቄ የሚፈትሽ ሰው ነበር። ዛሬም ስሙ በኢትዮጵያውያን የስነ ጽሑፍ አንባቢያን መካከል ሲነሳ በተለይ ኦሮሚያ የተባለው መጽሐፉ ይታሰባል። ነገር ግን በዓሉ ግርማን ለመረዳት ኦሮሚያን ብቻ ማየት አይበቃም። ወደ ኋላ ተመልሰን የህይወቱን ጉዞ፣ የጋዜጠኝነት ስራውን፣ የደራሲነት ዓለሙን፣ ከደርግ መንግስት ጋር የነበረውን ውስብስብ ግንኙነትና በ1984 የተሰወረበትን ምስጢራዊ ታሪክ መመልከት አለብን። በዓሉ ግርማ በ1939 በኢትዮጵያ ገጠራማ አካባቢ ተወለደ። በኋላም ትምህርቱን በማስፋፋት ወደ አዲስ አበባ መጣ። በአዲስ አበባ ዩኒቨርሲቲ ትምህርቱን ተከታትሎ በኋላም በአሜሪካ የጋዜጠኝነት ትምህርት ተምሯል። በዓሉ ግርማ ለእሱ መጽሐፍ ማለት ቃላትን በወረቀት ላይ ማስቀመጥ ብቻ አልነበረም። መጽሐፍ ማለት ሰዎች ሊያዩት የማይፈልጉትን ነገር ማሳየት፣ ሊጠየቅ የማይፈለገውን ጥያቄ መጠየቅና ማህበረሰቡ ራሱን በመስታወት እንዲመለከት ማድረግ ነበር። በዓሉ ግርማ ከደራሲነቱ ጋር በአንድነት የተጓዘው ሌላ ትልቅ ማንነት ጋዜጠኝነት ነው። በተለያዩ የኢትዮጵያ ጋዜጦችና ሚዲያ ተቋማት ሰርቷል። ከነዚህም መካከል ዘኢትዮጵያን ሄራልድ እና አዲስ ዘመን ይገኙበታል። ከ1970 እስከ 1974 ድረስ በአዲስ ዘመን ዋና አዘጋጅ ነበር። ከዚያም በ1974 የኢትዮጵያ ዜና ድርጅት ምክትል ዋና ስራ አስኪያጅ ሆኖ ሰርቷል። የሚዲያን ኃይል ያውቅ ነበር። የፖለቲካን ኃይል ያውቅ ነበር። የፕሮፓጋንዳን ኃይል ያውቅ ነበር። በዓሉ ግርማ በኢትዮጵያ ዘመናዊ ስነ ጽሑፍ ውስጥ ትልቅ አሻራ ያሳረፈ ደራሲ ነው። ከታወቁት ስራዎቹ መካከል ከአድማስ ባሻገር፣ የህሊና ደወል፣ የቀይ ኮከብ ጥሪ፣ ሐዲስ፣ ደራሲው ኦሮማይ ይገኙበታል። ከነዚህ መጽሐፍ ውስጥ አንዳንዶቹ የግለሰቡን ህይወትና የማህበረሰቡን ችግር ሲዳስሱ፣ ሌሎች ደግሞ በቀጥታ የፖለቲካን ስርዓት፣ ጦርነትን፣ ፕሮፓጋንዳ፣ ስልጣንና የሰውን ህሊና ይመረምራሉ። ስለዚህ በዓሉ ግርማን የምናነበው ታሪክ ለማወቅ ብቻ አይደለም። ሰው በስልጣን ፊት ምን ያህል ነፃ ነው? እውነትን ለመናገር ምን ያህል ዋጋ እንከፍላለን? ከበዓሉ ግርማ ታዋቂ ስራዎች አንዱ ከአድማስ ባሻገር ነው። 1983 በዚያ ዘመን በዓሉ ግርማ ኦሮማይ የተባለውን ልብወለድ አሳተመ። ኦሮማይ የፍቅር ታሪክ ብቻ አይደለም፣ የጦርነት ታሪክ ብቻም አይደለም፣ የፖለቲካ ልብወለድ ነው። የፕሮፓጋንዳ ተጽዕኖን፣ የስልጣን አሰራርና የጦርነትን ዋጋ፣ የሰውን ህሊና በስልጣን መካከል የሚፈጠረውን የሞራል ግጭት ይመረምራል። ታሪኩ በ1982 ዓመተ ምህረት በኤርትራ የተካሄደውን የቀይ ኮከብ ዘመቻ የታሪክ ዳራ ያደርጋል። በልቦለዱ ውስጥ የፕሮፓጋንዳ ስራ የሚሰራው ጸሐፊና ጋዜጠኛ ተዘዋውሮ የጦርነቱን እውነታ ሲመለከት ከመንግስታዊ ትዕዛዝና ከራሱ ህሊና መካከል ይጋጫል። ይህ ነው ኦሮማይ ታላቅነት። ሰው በጦርነቱ ሲገባ ምን ይሆናል? እውነትን ለመደበቅ ፕሮፓጋንዳ ሲሰራ ምን ይሆናል? መንግስት የሚናገረውና መሬት ላይ የሚከሰተው ነገር ሲለያይ ጋዜጠኛ ምን ያደርጋል? እነዚህ የኦሮማይ መሰረታዊ ጥያቄዎች ናቸው። ኦሮማይ ለምን ታገደ? ኦሮማይ ከታተመ በኋላ በፍጥነት ትኩረት ሳበ። ምክንያቱም መጽሐፉ የስርዓቱን ፖለቲካዊ እውነታዎች በልብ ወለድ መልክ ይተች ነበር። በዓሉ ግርማ የስርዓቱን የውስጥ አሰራር በቅርብ ያውቅ ነበር። ስለዚህ የጻፈው ነገር ለአንባቢዎች ተራ ልብ ወለድ አልመሰላቸውም። መጽሐፉ በአጭር ጊዜ ታገደ። በዓሉ ግርማም ከስራው ተባረረ። ነገር ግን አንድ መጽሐፍ በመንግስት ቢታገድ ሀሳቡ ማገድ አይቻላል? ይህ የኦሮማይ ታሪክ እጅግ አስደናቂ ክፍል ነው። መጽሐፉ በመደበኛ ስርጭት ቢታገድም በሰዎች መካከል በተለያዩ መንገዶች ተሰራጨ። በዚህ መልኩ ኦሮማይ ከመጽሐፍ በላይ ሆነ፣ የተከለከለ እውነት ሆነ። ከዚያስ በዓሉ ግርማ የት ሄደ? ይህ የታሪኩ በጣም አሳዛኝ ክፍል ነው። 1984 ዓመተ ምህረት በዓሉ ግርማ ተሰወረ። ከዚያ በኋላ የት እንደሄደ ምን እንደደረሰበት እስከ ዛሬ ድረስ የተረጋገጠ መልስ የለውም። የቤተሰቡ ፍለጋም የተረጋገጠ ውጤት አላመጣም። ነገር ግን በዚህ ጉዳይ ላይ ብዙ ምንጮች በዓሉ ግርማ በወቅቱ በነበረው ስርዓት እንደተወሰደና እንደተገደለ ጥርጣሬ እንዳለ ይጠቅሳሉ። ይሁን እንጂ ይህ እስከ ዛሬ በፍጹም የተረጋገጠ የሞት መዝገብ ወይም የተገኘ አስክሬን ስለሌለው ተገደለ ተብሎ እንደተረጋገጠ እውነት መናገር አይገባም። ሰው ሊጠፋ ይችላል፣ ጸሐፊ ሊጠፋ ይችላል፣ ግን ሐሳብ ሊጠፋ አይችልም። በዓሉ ግርማ ከህዝብ አይን ቢጠፋ ስራዎቹ አልጠፉም። ኦሮማይ እንደገና ተነበበ። ከዚያም ከኢትዮጵያ ውጭ ያሉ አንባቢዎች በዓሉን ዓለም እንዲያውቀው መንገድ ተከፈተ።
በ2025 ኦሮማይ በዴቪድ ሪጋስት እና መስፍን ፍሌኪ ይርጉ ወደ እንግሊዝኛ ተተረጎመ። ይህ ማለት በዓሉ ግርማ ከኢትዮጵያን የሥነ ጽሑፍ ታሪክ ውስጥ ብቻ የተቀመጠ ሰው አልነበረም። ታሪኩ ከኢትዮጵያ ውጭም እየተነበበ ነው። ኦሮማይ በዘመናዊ የኢትዮጵያ ሥነ ጽሑፍ ውስጥ እጅግ አስፈላጊ ሥራ እንደሆነ በአዳዲስ ትርጉሞችና ግምገማዎች እንደገና ትኩረት እያገኘ ነው። በዓሉ ግርማን ስናነብ የ1980ዎቹን የኢትዮጵያ ብቻ አናነብም። ዛሬን እንጠይቃለን። ሚዲያ ምንድነው? እውነት ምንድነው? ፕሮፓጋንዳ የሚለው የት ነው? ደራሲ ለስልጣን ይገዛል ወይ ስልጣን መጠየቅ አለበት? አንድ ጻፊ የሚያየውን እውነት በግልጽ ቢጽፍ የሚከፍለው ዋጋ ምንድነው? እነዚህ ጥያቄዎች በዓሉ ግርማን ከታሪክ መጽሐፍ ወደ ዛሬ የሚያመጡ ጥያቄዎች ናቸው። ምናልባት በዓሉ ግርማ ትልቁ ቅርስ ያስቀረው መጽሐፍ ብቻ አይደለም፣ ጥያቄ ነው። እኛ እውነትን ስንጽፍ ምን ያህል ደፋሮች ነን? ስህተት ሲኖር ለመጠየቅ ምን ያህል ዝግጁ ነን? ስልጣን ስህተት ሲሰራ ለመናገር የሚችል ድምፅ አለን? እና ከሁሉም በላይ እውነት በሚያስፈራበት ዘመን ደራሲው ምን ሊያደርግ ይገባል? በዓሉ ግርማ በመጽሐፎቹ ይህን ጥያቄ ለትውልድ ትቶልናል። እሱ የኢትዮጵያ ደራሲ ብቻ አይደለም፣ ጋዜጠኛ ብቻ አይደለም፣ የአንድ ዘመን ምስክር ነው። የፖለቲካ ውስጣዊ ዓለም የተመለከተ ሰው ነው። ጦርነትን ከፖለቲካ በላይ አይቶ የሰውን ሕሊና የጠየቀ ደራሲ ነው። እናም በመጨረሻም በ1984 ዓመተ ምህረት በሚስጥር የተሰወረ ሰው ነው። የበዓሉ ግርማ የመጨረሻ ዕጣ ፈንታ በሙሉ እርግጠኝነት ባይታወቅም የጻፈው ነገር ግን ዛሬም ከኛ ጋር ነው። ምናልባት ይህ ነው የአንድ እውነተኛ ደራሲ ታላቅነት። ሰውየው ሊጠፋ ይችላል፣ መጽሐፉ ሊታገል ይችላል፣ ግን ሐሳቡ መጥፋት አይቻልም። በዓሉ ግርማ ዛሬም የሚታወሰው ለዚህ ነው እና ምናልባትም ኦሮማይ ዛሬም የሚነበበው ለአንድ ዋና ምክንያት ነው። በዓሉ ግርማ የጻፈው ስለ አንድ ዘመን ብቻ አይደለም፣ ስለ ሰውና ስልጣን፣ ስለ እውነትና ፍርሃት፣ ስለ ጦርነትና ሕሊና ነው። ይህም ጥያቄውን ዛሬም ሕያው ያደርገዋል። እውነትን ለመናገር ምን ያህል ዋጋ ለመክፈል ዝግጁ ነን? ይህ የበዓሉ ግርማ ታሪክ ነው። እርሶስ ስለ በዓሉ ግርማ ምን ያስባሉ? ኦሮማይ የደራሲው የሥነ ጽሑፍ ሥራ ብቻ ነው ወይስ የአንድ ዘመን የፖለቲካ ምስክርነት? ሐሳባችሁን በኮሜንት ክፍል ያካፍሉን። ቪዲዮን ከወደዱት ላይክ ያድርጉ፣ ለሌሎችም ያጋሩ እና ዳጋ ቲዩብ ቻናልን ሰብስክራይብ ማድረግ አትርሱ። እስከሚቀጥለው ቪዲዮ ድረስ ታሪክ እንማራለን፣ እውነትን እንጠይቃለን።